እዚህ ምን አይነት አቀባበል እንዳገጠነ በጣም ቤት ማግኘት ከባድ ትላልቅ ከሌሎች ምናምን በጣም ከባድ። ቤት ከሌላችሁ አድራሻ የላችሁም ማለት አድራሻ ከሌላችሁ ሬጂስተር ማድረጋችሁ ሬጂስተር ደግሞ በሁለት ሳምንት ውስጥ ሬጂስተር ማድረግ አለባችሁ። እኔ ቤት ለማግኘት በመከራ በጣም ስቃይ ነታችሁና ሰላም ዋትስአፕ ለናል ሰላም እንዴት ናችሁ? እንዴት ቆያችሁልኝ? ሰላም ነው ወይ? እንኳን ወደ ዮኒ ትሪፕ በሰላም መጣችሁ። ዛሬ ደግሞ በትንሹ እስኩ ወክ ያደረግን እናወራለን። እዚህ ስላጋጠመ ሲቹዌሽን እዚህ ምን አይነት አቀባበል እንዳጋጠመ እኔ ስተብርሽ እና ከሌሎች ነገሮች ልትማሩ ፈልጋለሁ እና አባችሁን ቆይ ይላለው በትግስት አባችሁን ግን ቢሉ በደንብኝ እንግዲህ ጀርመን እንደመጣ ነው ያው የጋባር ቀይ ወንድም መጀመሪያ ጂብ በስከ እኔ እንኳን እንደመጣው ቤተሰቤ ተከመለች ከሷ ጋር ረፍኩኝ። ብዙም አትከበረም። አንዳንድ ነገሮች አሳየች አማን ሁሉም ነገር እንዴት ሱፐርማርኬት ሄዳችሁ መግዛት እንደምትችሉ እንዴት ባስ መያዝ እንዳለባችሁ እንዴት ባውኩ ትኬት በላችሁ መያዝ እንዳለባችሁ ሁሉም ዲገ በሳየች እግዚአብሔር ይመስገን። እዚህ አጋጣሚ በጣም አመስገን ፈልገ መስከ ባለቤቷ ማለት ነው። በጣም ይሄንን ነገር ብዙ ሰው ተያይቀ ሶናት ቶሎ አክሴፕት ያደረገችውና ብዙ ሰው ያው ሪጀክት አድርገውና እስከ ሁሉም ነገር ለአምናበት ከበለች ማለት ነው። ፕሮሰሱም ሂደት አለው። እሷ ጋር የሚሞት ነገሮች አሉና ሱላምና ለመቀወጥ በጣም በማመሰግናት እዛው ሬጂስተርን በዚህ አጋጣሚ በጣም ከልብ ማመስገን እፈልጋለሁ። በጣም ማለት በዚህ ምድር ውስጥ ስትኖሩ ጥሩ ሰው ከጎናችሁ አይንፋ የምን ለመናገር ማለት ነውና አመስግኑልኝ እናንተ። እኔም በጣም አመሰግናለሁ እና አልተቸገርኩም እላችኋለሁ። እንደራከብዙ ዋናው ዲቴል ነገር ስነግራችሁ ዋናው ነገር እዚህ ማድረግ ያለባችሁ ነገሮች አሉ። እኔ ቋንቋ ተምራችሁ ትመጣው ደግሞ ላለው ካልሆነ ደግሞ እዚህ ለመጣችሁ ቋንቋ ብትማሩ ቋንቋ ወሳኝ ነገር ነው። ያለ ቋንቋ ስራ ማግኘት በጣም ከባድ ነውና ቋንቋ ነገር ብትማሩ አሪፍ ነው እንደኔ እይታ ማለት ነው። ከዛ በፊት ግን ማድረግ ያለባችሁ ነገር በጣም ከባዱ በዚህ ጊዜ ማለት ነው ቤት ማግኘት በጣም ከባድ ነገርና ለምን ካላችሁ ሬጂስተር ደማታህ ግዴታ ቤት ያስፈልጋል። ሬጂስተር ደግሞ በሁለት ሳምንት ውስጥ ማድረግ አለባችሁ። በጉም ስለኝ በሁለት ሳምንት ውስጥ ብታለቁ ወይ በቅጣት ነው ወይ ደግሞ ሌላ ነገር ሊፈጠርባችሁ ይችላል። ስለዚህ በሁለት ሳምንት ውስጥ ቤት አግኝታችሁ ሬጂስተር ማድረግ አለባችሁ። ያለ ቤት ደግሞ አንሊንክ ማድረጋችሁ ማለቴ ሬጂስተር ማድረጋችሁ ያለ ቤት እና ቤት ወሳኝ ነገር ነው። እና ቀድማችሁ ቤት ፈልጉ። ከኔ በጣም ከፍላችኋል ቤት እኔ ብቻ ሳይሆን ብዙ የምትውጁንችም እንደዚህ ተጉላልተዋልና ቤት ብትፈልጉ ቤት በጣም ወሳኝ ነገር ነውና ቤት ብትፈልጉ ቀድማችሁ ማለት ያለ ቤት ሬጂስተር ማድረግ ስለማችሁ ተጋውጥ እሺ። ቤት ካገኛችሁ በኋላ ወይም ደግሞ ቤት ካልጣችሁ ከተቸገራችሁ ሆስተልስ የሚባል ነገር አለ። ሆስተልስ ማለት ልክ እንደ ኢትዮጵያ ምንድነው ይባላል ገስት ሃውስ እንደ ይባላል አይደል? ይሄ ግን ይለያል ከገስት ሃውስ። ለምንድነው የሚለየው? ገስት ሃውስ ውድ ነው ኢትዮጵያ። አይ ቲንክ ማብሰል ይቻላል አላውቅም። በጋራ ሆኖ አለ መሰለኝ ግን ለትንሽ ነው። ይሄ ግን ርካሽ አንደኛ በቀን 15 ዩሮ ነው። 15 ዩሮ ማለት አይ ቲንክ ከ15 እስከ 20 ነው። ኤፒ 13 ሊኖር ይችላል። አንዳንዴ እስከ 20 ሊኖር ይችላል። ብቻ የተቃዩዶች 15 ዩሮ እንኳን የተከራዩትና ምንድነው ጠቀሜታው? 450 ዩሮ ማለት ነው። ያ ቤት ብላሱ ብታገኝ እዛ በላይ ውድ 450 ማለት በጣም አሪፍ ነገር ነው። ምንድነው ጠቀሜታው? ቤት አስራልቡ እስከምታገኙ ድረስ እዛ ሴት ላርጋችሁ እንደ ገስት ጠይቃችሁ አንደ ገስት አድርጌ ይዘጣላችሁ በዛ ማለት ትስማላችሁ። ከዛ በኋላ እሱን ካረጋችሁ በኋላ ታዱት እነዚህን ቤት ካገኛችሁ በኋላ ወይም ውስጥ ከያዛችሁ በኋላ አንመልዲንግ ማድረግ አለባችሁ። ሊስተር ማድረግ አለባችሁ። በሁለት ሳምንት ውስጥ ግዴታ እሱን ማድረግ አለባችሁ። እሱን ካላረጋችሁ አንደኛ ባንክ ካርድ ያለ እሱ መውጣታችሁ፣ ቲን ነምበር ያለ እሱ መውጣታችሁ፣ ህዝብ ኢንሹራንስ ያለ እሱ መውጣታችሁ፣ የጥሎታ ምናምን እነዚህ ጉዳዮች ምናምን ለስራ የሚያስፈልጉት እሱ መውጣታችሁ። ለስራ ደግሞ ሶስት ነገር ወሳኝ ናቸው። አንደኛ ህዝብ ኢንሹራንስ፣ ሁለተኛ ቲን ነምበር ያስፈልጋችኋል ታክስ የምትከፍሉበት ማለት ነው የታክስ ቲን ነምበር፣ ሶስተኛ ደግሞ ጥሎታ ቁጥር ያስፈልጋል። እነዚህ ሶስት ነገር ስለሚያስፈልግ ስራ ማንኛውም ቦታ ይጠይቃችኋልና
ስለምትጠየቁ ግዴታ ያስፈልጋችኋል። እሱም ማዘጋጀት አለው ማለት ነው። ይህን ካዘጋጃችሁ በኋላ ስራ መፈለግ። እንደኛ ሐሳብ ግን ቋንቋ ካልቻላችሁ ቋንቋ ብትማሩ አሪፍ። በጣም እንግሊዘኛ እናም ብላችሁ እንዳትዘናኩ። ምክንያቱም ያለ በእንግሊዘኛ ስራ አይቀጥሯል። ሙሉ በሙሉ ባለለ በቃ 90% አይቀጥሯል። ሜይቢ በሚለው እናያዘውና እዚህ ጋር መጠንቀቅ አለባችሁ። እንግሊዘኛ ተታበ ማምጣችሁ እንዳትዘላሉ። በእኔ ስም የተበለው ማለት ነው። ሁለተኛው ደግሞ ለእናንተ መገጥ አጣገኝ ስራ ብታገኙ ወደ ነገር ስራና መገጥ ማጣገኝ። ስለዚህ እሱ ነገር ላይ ታተብኒ አቋም እንደመጣስ ቋንቋ ብትማ ያንስ ኤቱ ቢዋን ብደርሱ በቃ ቢዋን ደረሳችሁ ማለት ቪዛችሁም አሪፍ ነው። ሰላም እንደማያማታችሁ ነገር ስላላችሁ ሃውስ ቢልዲንግ የሚባል ነገርም አለ። ሃውስ ቢልዲንግ ማለት ስላላችሁ ሃውስ ቢልዲንግ ማለት በጣም የሚገድ ከዲግሪ በታች ነው። በእርግጥ ያነሰ ነው። በሃውስ ቢልዲንግ ካደረጋችሁ ልክ ኢትዮጵያ እንዳለ ቴክኒክ ባላ ኢትዮጵያ ቴክኒክ ተውት፣ ግን እንደዛ ነው። ይሄ ሃውስ ቢልዲንግ አደረጋችሁ ማለት አንደኛ ስራ እየሰራችሁ ነው። ሆነ ካምፓኒ ቀጠሯችሁ እዛ ጋር እየሰራችሁ ነው ሃውስ ቢልዲንግ ምታለነት እና ያ ማለት ምን ያክል አስቡት። ወሩነት የብር እየተከፈላችሁ እየሰራችሁም እየተማራችሁም የብር እየተከፈላችሁ እየሰራችሁም ግማሽ የተሰራ ግማሽ ትምህርት ነውና በጣም የሚገርም ነገር ነው። ከዛ ግን እንደጨረሳችሁ እዛው ሲሰሩበት ወይም ሲያስተምራችሁ የነበረው ካምፓኒ ምን ያደርጋችኋል ማለት ይቀጥራችኋል ማለት ምን ፉል ታይም ሆናችሁ ቀጠራላችሁ። ያ በጣም ዘቢዛችሁም አሪፍ ነው። ስራም የማግኘት ነው። ዛሬ ትሁለት አር ያስባል ወይም ደግሞ ጓል ይባላል። ጓል ሲስተም ነው። በዲግሪ በመካን ማለት በዲግሪ በማስተርስ ምናምን ነውና እሱ ደግሞ ለየት የሚለው ምንድነው? ራስቸው ቤቴን አለ ይዞልና ላውራዱስ በላይ ቤቴን ነድስኪ ሳይ በጣም ከባድ 37 የሙስሊምስ ኮዛለ በጣም ከባድ ስፔቻው ስራ ወጣለው ከልተዲው በእና ማረካ እና ዱአል ይባላል ደግሞ ዲግሪና በመካኒካል ሲስተም ሆኖ የናውድን ሙዚክ ነው ለየት ይረነከት ለልክ እየተማራችሁ መስራት ትችላላችሁ። ተመሳሳይ እንዳውስ ብልኝ ግን ከፍ ያለ ሌቭልና እዚህ ላይ ቋንቋ በደንብ ካቻላችሁ እስከ ሲ ማለት ሲዋን ቢቱ አለረሰፍ ከባዶ ለዚህ ስራ ማለት አግኝታችሁ በዚህ ላይ ተመረካችሁ ስራ ማለት ለምን ካላችሁ አንድ መስሪያ ቤት ላይ በትንሽ ሰው ነው የሚጠቀስ ዲግሪ በማስተርስ ኦሮቢና ነው ሱስ ማለት ነው። ያ ማለት እነዛ ማዶር አዶ ማለጉ ከባድ ነው። ብዙ ጊዜ ደም እነዛ ሰዎች አይወጡም ምናምንና እናንተ ትቻላችሁ እንዳቅማችሁ ማለት ትችላላችሁ። ለጋ ያውቱ ግሽ መንዳነሱ ማለት እነዚህ ላይ ለማተኮር ዋናው ፓምፓም ማለት በነጋን ዋቸው እና ወባ ማላችሁን እንዳትከፉ እንደገባችሁ ማለት ነው። ስራ መፈለግ ገብተና ብቻ ኢንዲድ ሊንክድ ታዋቂ ነው። ኢንዲድ አለ፣ ስቴፕስቶን አለ፣ ዚንግ የሚባሉ ብዙ ናቸው። እነሱ ላይ ስራ መፈለግ ነው እና ኤጀንት አርባውቱ ይባላል። ኤጀንቱ ፎር አርባይት እንደዛ ይባላል። እሱ ወደንበ ያዘን እሱ ጋር ስራ ያፈላልጋል ያፈላልጋል። ምን አይነት ናቸው እነሱ ደግሞ የመንግስት ናቸው። ሜቢ ስራ ካለ በቃ በጣም አሪፍ ነው። ለኢሚግሬሽናችሁም ሆናችኋል። እዛ ጋር ስራ መፈለጋችሁ ነው። በኋላ ላይ ቪዛ ስጫችሁ ለመጠየቂያ ስራ ሜቢ ካላገኛችሁ እሱ ላይ ተመዘገቡ። አሪፍ ነው። ስራ ለመፈለግ ይሆናችኋል። አንድ በደኛ ላይ እሺም ስራ እየፈለጋችሁ ሁሉ ማሳየት ስላላችሁ ከዛዎች በግል ደላሎች አሉ። ልክ ኢትዮጵያ አይነት ደላሎች ሳይሆኑ እዚህ ህጋዊ ነው ደላሎች ናቸው። ምንድነው የሚያረቡት? ስራ አፈላጥን ካስገባችኋል ማለት ያ ግን እነሱ ግን በብዛት ቋንቋም ነው። አሁን ቋንቋ ነው ቋንቋ ካላችሁ እነሱ ጋር እንደው በብዛት ለሰው የሚከተሩ በእነሱ ፊርማ ይባላልና እነሱ ለስራ አፈላሉ ጋር አስቀምጡላችኋል። ሂሳብ ምናምን የሚከፍሏችሁ እነሱ ምናምን ብዙ ነገር እነሱ እንትን ያደርጉላችኋል። ፋይናንሻል ሲስተም እነሱ ናቸው እንትን ያሉትና ለነሱ ጋር ስራ መፈለግ ይቻላል ማለት ይሄ ማለት ከዌብሳይቶች ውጭ ከኢንዲድ ምናል ከሊንክድኢን ከስቴፕስቶንና ከነዚህ ውጭ ስራ በተለያ ከፍቶች ማለት ነው። ከዛ ውጭ ስራ ፓርት ታይም ስራዎች አፈላለግ ዙዴ ላጋም ይባላል። ላጋም ነው ስራ አፓፈል ላይ ወይም ጌቼል ምናምን ላይ ሶርቴሽን ስራዎች እነሱ ላይ ቶሎ የሚገኙ ስራዎች ናቸውና እነሱ ማለት ወይ ደግሞ እንደኛ ኡበርና መስራት ደሊቨር ማለት ነው።
ዴሊቨሪ ስራዎች በጣም አሪፍ ቶሎ ታገኛላችሁ ኮቨር ላይ ማለት ነው። ኮቨር ወይም ሃይፓንዶ ወይም ቦልት ወይም ደግሞ ፕሊንክ ማባልና ቶሎ ስላታገኛላችሁ እዛ ይሰጣችሁ ሌላውን ፍምታችሁ እኛው ከኔ ስተት አሁን እየነገርኳችሁ እኔ እንደመጣው ስራ ሴትልኝ ያለ በቃ እኔ እንደመጣው የተቸገርኩት አንደኛው ይሄ ነው ማለት ስራ የትኛው ይዋ ቪዲዮ ነውና ለዚህ ዲሊቨሪዎች ብዙ እንደመጣችሁ ማለት ያለባችሁ የዲሊቨሪ የትም ቦታ አስተዳደው ዲሊቨሪ ራማ ሄደውና እሱ አልመጣልኝም ነበር ትንሽና ጊዜ ማለት ስለ ሲስተሙ እስከሚገባ እንደዚህ ተቸግረን ነበር። ዲሊቨሪ ማለት ማሚያም ቤት ይደርሻለሁ እሺ ታወራችሁ ተችላችሁና እንለያያለን ማለት ነው። እና እንደዚህ ዲሊቨሪ ስራዎች እየሰራችሁ ቋንቋችሁ እየተማራችሁ እያዳበራችሁ ከዛ በኋላ ያሻሻላችሁ ስትወጡ ቋንቋችሁን ስራ ቦታ ተጠይቅ ነው። እኔ ያው ብዙ ቋንቋ ነው የሚጠይቁት። ቋንቋ ካመጣ በቃ አሪፍ ነገር አለውና እዛ ላይ ብታተኮር እላችኋለሁና በተረፈ አጥፉ። አስተያየትም ካላችሁ ወይም ማንኛውም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ለመመለስ ሞክራለሁ በተቻለኝ አቅም ማለት ነው። በተረፈ ቪዲዮውን ያያችሁ ቢጠይቁኝ ቪዲዮ ላይ ያልገለጽኩት ነገር ካለ ቢሆን አሪፍ ነው ብዬ አስባለሁ ለሁላችሁም ማለት ነው። ስለዚህ መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።